ዓመት ላይ ረስቼ 30 ዓመት መስሎኝ ነው። ቀጥል። ይሄ ነው እዛ ቦታ ገባ። ለምሳሌ እኔ አሁን ጸልዬ እንድትነሳ ምናምን አይደለም። ያው እግዚአብሔር ሁሉ ጊዜ አንድ ነገር ነብይ ልንገርህ፣ ውሸትም ከሆነ በጣም እንደዚህ ሌቭሉን ከፍ አታርገው። በቃ የተወሰነ የምንግባባበት ያክል አውራ። ስማይ ውሸት መልአክ ዋጋ አለች። ከሆነ ነው ያልኩት። ከሆነና ነው እኮ ይለያያል። ቢሆንም ዋጋ አላት። ከአባታው ነገር ተመልሶ ዋጋ አለ። ቤተኛው አንግል ይከፍላልና የምናገረው ነገር ኃላፊነትና የሚመጣው ነገር አውቄ ነው ማወራው። እግዚአብሔር ሁል ጊዜ የሰዎችን ልብና አንተ ውስጥ ያለው ራእይ ነው የሚያ ኢየሱስ አንድ ሰው ከመፈወስ በፊት ይራራል። ያቺ ሉቃስ 7 ላይ ያየችዋን ሴት አየና ራራላት። ከዛ አያቃትም አታውቅም ራራላት። ራእይ ነበር። ልጅነት ለምንድን ነው የሚያለቅሱ የሚለው ነገር ነበረኝ። አይ አንተ አታውቅም ዝም በል ምናምን ቀስ እንደውም እንድትወጣ ምናምን ነበር የነገረትና እኔ ሰው ሞቱ ነው የሚያለቅሰው። እኔ ውጣ የተባልኩኝ አስለቀሰኝ። ከልቅሶ ቤት ውጣ ማለቱ አሁን ሰው ነው የነገረኝ። ይሄን አላውቅም። እኔ አሁን ባለፈው ለጉብኝት ሄድኩኝ። ያሳደገችኝ ያዛች እናቴ ጋር ሴት ታሪኩ ነው የነገረች። አሁን 3 ዓመት የተደረገው ነገር በሙሉ አይምሮ ላይ ይዤ አላደግኩም። እሷ ነገረች። አንተማ ምን ታደርግ ተነግሮህ ነው። ቀጥል። ከዛ ተጸለየ። ልጅቷ ወይም እናትየዋ ተነሳች፣ እግዚአብሔርን አመሰገነ፣ አለፈ። ከዛ በኋላ ጌታ ክብሩን ይውሰድ ለማለት የፈለኩ ጌታ እስካሁኑ ይሰራል፣ ወደፊትም ይሰራል፣ ለዘላለም ይሰራል። እግዚአብሔር ካለ ሰው አለ፣ ሰው ካለ ታምራት አለ። ይሄ ነው። ተባረክልኝ። ሌላ ጥያቄ አለ? አይ ጥያቄ ሳይሆን እስቲ ዶክተር በረከት አለ እዚህ። ዶክተር በረከት እንደምን አደርክ? እንግዲህ የዶክተር በረከት ያው ሐኪም ነው። እንዴት አደርክ ዶክተር በረከት? እንግዲህ ዶክተር እንትኑ የለም። ጥሩ። እስቲ እልልታ ቴሌቪዥን ለስንት ጊዜ ነው ከተቋቋመች ቸርቿ ከተተከለች? 5 ዓመት እኮ። እንደዚህ 5 ዓመት አትበላ፣ በዛኛው እጅ 5 ዓመት በል። በዚህኛው ካልክ 6 ይሆንብሃል። እሺ 5 ዓመት። አሁን ባይገርም በዚህ አጋጣሚ ኮንፈረንስ አለ በአንተ ሚዲያ ራሱ ማስታወቂያ ልናገር ነው እና መጣችሁ ተካፈሉ። ማታምኑ ሰዎች ነው ሻሽመኔ ነውና እዩ። ተሳስታ እንዳይመስላቸው ብዬ ነው። አንዳንድ ብዙ የዋ ሰው አለ። 5 ዓመት ነው ቸርች ከተጀመረ። ኦኬ ዶክተር አለ? እሺ ዶክተር የለም። እስቲ እንትን እንጠይቅህና አሁን 5ኛ ዓመቷ ነው ቤተክርስቲያኗ። ባለፈው የጠየኩህን ጥያቄ መልሼ ልጠይቅህ። የክርስቶስ ሁለቱ ባህሪያት ምንና ምን ናቸው? ባለፈው ነግሬሃለሁ። ጠየቀኝ እንጂ አልነገርከኝም ነው እንዴ? እሺ ምንድን ነው የክርስቶስ ሁለቱ ባህሪ? የመጀመሪያው ክርስቶስ ፍቅር ነው። ልክ አንተ ግን እንደረሳህ እንዳረሳ ቼክ ላደርግ ነው። ጎበዝ ነው። የመጀመሪያው ክርስቶስ ፍቅር ነው። ሁለተኛው ህይወት ነው። ምንድን ነው? ህይወት ነው። ሁለተኛው ህይወት ነው። እስቲ አብራራቸው። ክርስቶስ ፍቅር ነው የሚለውና ከዛ ክርስቶስ ህይወት ነው የሚለው የክርስቶስ ሁለቱ ባህሪያት ላይ አብራራ። ውስጥ ደግሞ ማብራሪያ ያላቸው እዩኝ። ህይወት ከመስጠት በፊት ፍቅር ነው የሚያሳይ። እኔ ህይወት ነው ይልና አያስገድድህም። ያለ እኔ አትኖርም አይልም። ደግሞ እንኳን ቢሆን ይመጣና ፍቅር ያሳያል። የእናንተ መምህር ከቀራጮች እና ከወንበዴዎች ጋር ይቀመጣል አይደል ያሉት? እዛ የመጣሁት አለ ለኃጢአተኞችን ንስሐ ሊጠራ ነው እንጂ በሽተኞችን ወደ መዳን ሊጠራ ነው እንጂ ለጤነኞች አልመጣሁም ማለት። ለምንድን ነው የመጣው ስል መጀመሪያ እኔ ህይወት ነው ምናምን ብሎ ኃይል ቃል ይዞ አይደለም የመጣው። እነሱን ሆኖ ነው የወረደው። ከዛ ፍቅሩን ገለጠ።
ከዛ በኋላ ይሄን ፍቅር ጋር ጠጋ ሲል እኔ ህይወት ነኝ አለና ህይወቱን ገለጠ። መጀመሪያ ኢየሱስ በየትኛው አቅጣጫ ሰዎች ጋር ሲሄድ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ተአምራት እንኳን ሲያደርግ 5 እንጀራና 2 ዓሣ ሲያባዛ የሰዎችን አንደርስታንድ ያደረገው ድካማቸው ነው። ወደ እኔ ነው የመጡ አላለ። ይሄ ህዝብ ደክሞታል አለ። ሐዋርያትን ጭምር ሂድ አሉት። እኔ አልሄድ እንዲሄዱ ሳይሆን እንዲቀመጡ ነው ያዘ። ባይገርም ስታምን ዋናው ነው የምትበላው፣ ካላመንክ ትርፍራፌ ነው የሚበላው። ሐዋርያት ጭምር ቢን ትርፍራፌ ነው የበሉት፣ አይበቃም ያሉት። ኢየሱስ ፍቅር ነው ስል መጀመሪያ የሚሰጥህ የሚገልጥልህ መጀመሪያ ፍቅሩን ይገልጣል። አንተን ይወዳል። ይሄ አሁን ፍቅር ነው የሚለው ማብራሪያ ነው። ሁለተኛው ምንድን ነው ያልከው? ህይወት ነው። ህይወት ነው። ህይወት ነው እንደሞ አብራራ ነው። የሁለቱንም ያብራራው። አይ ፍቅሩን ያበራራው ነው። ፍቅሩን ያበራራው ህይወትን አብራራ። ህይወትን ስሰጥ አላወራልህ አድርጎ ነው ያሳየ። ማለት እኔ ህይወት ነኝ ብሎ አውርቶ በቃ ህይወት ሰጥቻቸዋለሁ ምናምን ብሎ አለድ ህይወት ነኝ ነው አለና አሳይ ወጣ። በርቃ እኔ ሚስት አለችኝ፣ ልጅ አለች። ለልጄ አልሰቀልም። ለልጄ በጣም ነው መወዳት። ልጄ፣ ሚስቴ፣ እናቴና ቤተሰቤ ናቸው። ለነሱ አልሰቀልም። እኔ ባይገርም ቸርችን ለማስከተል አይኔ ለመሸጥ ላይ ይጃለሁ። እኔ ጊዜ በጣም ከፍቶኝ ማለት ለመሸጥ ይጃለሁ። አይቻልም አሉ እንጂ አዲስ አበባ መተህ ልሸጥ አዲስ አበባ አይደለ ሐዋሳ ማለት ምን ለመናገር ነው? ቸርች በጣም አገልግሎቴን ከመውደዴ የተነሳ ለኔ ህይወቴ ከመሆኔ የተነሳ ግን ምን ለመናገር ነው? እግዚአብሔር ለኔ ያንኑ ህይወትን እየሰጠብኝ እኔ ያለኝ አይደለም ሰጣለሁ ብሏል። ሰጠልኝ፣ ተንጠለጠለ፣ ሞተልኝ፣ ተሰቀለልኝ። ህይወት ነው ስል ተቀብየው ነው እንጂ አላወራልኝ። ኢየሱስ ህይወት ነው። ኦኬ፣ ስለዚህ አለቀ። አብራራ። ህይወት ነው የሚለውን ህይወት ነው የሚል አማራጭ የለ። ህይወት አንድ አይደለች? አንድ ናት። ህይወት አንድ ናት። ኢየሱስ ስንት ነው? 14 ነው። አንድ እኮ። ኦኬ፣ በጣም ጥሩ። ስለ ስላሴስ ምንድነው ያለ አመለካከት? በስላሴ ታምናለህ አንተ? በአንዱ ሳይሆን በሶስቱ አምናለሁ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ አምናለሁ። ስለዚህ አሁን ስላሴ በአካል ስንት ናቸው? 3። በመለኮት ስንት ናቸው? 1። ብራቮ! በጣም የሚደንቅ ነው። እስቲ እንግዲህ ባለፈውም አንዱ ነግሬሃለሁ። በሶላ ስክሪፕቸር ላይ ተነጋ